የስበት ህግ በየሃይማኖታችን የጸሎት ህግ የሚባለው ነው። ጸልዩ ነው እንጂ ሳቡ አይልም መጽሐፍ ቅዱስ። ዘሲክሬት ለመጀመሪያ ጊዜ ያየው ሰው በጣም ነው ደስ የሚለው። እኔ ትዝ ይለኛል ለመጀመሪያ ጊዜ ስለ ፐርሰናል ዴቨሎፕመንት እያጠናሁ ያለው ዘሲክሬት ሳያ ምንም ሳላርፍ ጠረጴዛ ጫፍ ላይ ቁጭ ብዬ ነው ያየሁትና 5 ደቂቃ ያዋለሁ ብዬ ሳላስበው 2 ሰዓት ሙሉ ቁጭ ብዬ ነው ያየሁትና እንኳን ዘንቦብሽ እንደሚባለው እዚህ ሀገር እንኳን እንደዚህ አይነት ቁጭ የሚያደርግ አነቃቂ መጥቶ ቁጭ ለማለት የተነቃቃነን ኦሬዲ ገንዘቡ አለ፣ ጤንነቱ አለ፣ ሁሉ የምትፈልጉት ነገር አለ። ፍሪኩዌንሲያችሁን ከዛ ጋር ሪዞኔት ወደሚያደርግ ፍሪኩዌንሲ ማምጣት ይቻላል። ሲት ዳውን ኤንድ ዱ ኢት። ሳይመች ደግሞ አይቀርም። ቁጭ ብሎ ለሚያሰላስለው ሰው ይመቻል። ክርስቲያኖች እንዳይወሰድብን መጠንቀቅ ያለብን በጣም ትልቁ ትሬዠር የጸሎት ህይወት፣ ለምኖ ከእግዚአብሔር የመቀበል ህይወት፣ ወንጌልንም ክርስትናንም እዚህ ያደረሰው የሚጸልዩ ሰዎች የሚንበረከኩ ሰዎች ውጤት ስለሆነ እየተወሰደ ስለሆነ እየተሸረሸረ ስለሆነ ዓለምም ግራ ገብቷታል። በጣም ግራ ገብቷታል። እና አይዶን ነው ጸሎትን ለማናናቅ ይሁን አይታችሁ ይሆናል። አንድ መጽሐፍ ነበረች እዚህ አዲስ አበባ ውስጥ በጣም የምትሸጥ የነበረው እንደ እየታተመች የምትሸጥ ካላገኛችኋት በቃ ማስተዋወቂ ነው። ዛሬ ድረስ ለመጠንቀቅ ሞክር ነበር። አሁን ግን ሪቫይቫሏ ስለመጣ እንድትጠነቀቁ ወጣቶች ዘ ሴክሬት የምትባል አንዲት የኒው ኤጅ ሙቭመንት የአዲሱ ዘመን እንቅስቃሴ መጽሐፍ መቼም ከህንድም እየታተመች ከዚህም እየታተመች ተሰራጭታ ነበር። አዲሱ ዘመን እንቅስቃሴ the new age movement ሃይማኖት ነው። እናንተ ታውቃላችሁ። it's a religion ፐርሰናል የሆነውን አምላክ አውጥቶ የሚጥል ግን ሃይማኖት ነው። ድርጅት የለውም። ሶ ሄደን ልንከሰው አንችልም። የተቋቋመበት ቦታ የለም። ማቋቋሚያ ሰነድ የለውም። አይቋቋምም። ዝም ብሎ ነው የሚገባው። በየቦታው ነው የሚገባው። እንደ ይቅርታ ስለቃሉ ግን አሁን ኮምፒውተራችን ምናምን ብርዝ ይላል እንዳለ ሲስተሙ። እናንተ ቫይረስ ምናምን የምትሉት ማን ያላቀው? ምን ቫይረስ ማቀው ጉንፋን ነው። ግን ይገባና ሃርድዌር ሁሉ ጋር ይሰራጫል። በየፋይላችሁ ይገባል። በሃርድዌሩ በሶፍትዌሩ በመናምኑ ይገባል። አፕሊኬሽኑ ጠቅላላ ይገባና ኮምፒውተር ይበርዘዋል። የት ነው ያለው ስትለው ሁሉ ጋር ነው። ገብቶ ይበተናል። አዲሱ ዘመን እንቅስቃሴ ምልክት እንደዛ ነው። ገብቶ ይበተናል። የለም የተቋቋመ እንትን ባንዲራው ለብሎ እኔ እኮ አዲሱ ዘመን እንቅስቃሴ ነኝ አይላችሁ። የማይገባበት ቦታ የለም። መንግስት ተቋማት ይገባል። ሃይማኖት ተቋማት ይገባል። የቢዝነስ ተቋማት ይገባል። ፍልስፍና ሆኖ ይመጣል። ደንበኛ ሪሊጅን ነው። እና ትንሽ ሪቫይቭ እያደረገ መሰለኝ ሀገር ትንሽ ሳይመች ደግሞ አይቀርም። ቁጭ ብሎ ለሚያሰላስለው ሰው ይመቻል። እና በአምላክ ቦታ አይሲ ፐርሰናል አምላክ አያምንም። ይሄ ማወቅ አለባችሁ ወጣቶች። ፐርሰናል ጋድ አያምንም። አንድ አምላክ አያምንም። አንድ እውነት አያምንም። ሁሉ እውነት ነው እና ለሁሉ እንደሚመች ነው። እና በአምላክ በእግዚአብሔር ጸሎትን በሚመልሰው በእግዚአብሔር ፋንታ አንድ the universe የሚባል የምትባል I don't know ፐርሰን ስላይደለ the universe አለ። እሺ በጸሎት ፋንታ መሳብ ነው። አክቹአሊ የመሳብ ህግ ነው የምትለው መጽሐፏ ራሷ the law of attraction ነው። ምን ማለት ነው አትራክሽን? አይገርምም? የጸሎት ካውንተርፊት ወደ ፐርሰናል አምላክ ተጠግተህ ደጅ ጠንተ መቀበል ሳይሆን you don't need that። ለምን? ፐርሰናል አምላክ የለም። ምን ነው የምታደርገው? ዝም ብለህ the law of የምትፈልገውን ሳበው። እንኳን ዘንቦብሽ እንደሚባለው እዚህ ሀገር እንኳን እንደዚህ አይነት ቁጭ የሚያደርግ አነቃቂ መጥቶ ቁጭ ለማለት የተነቃቃነን ኦሬዲ እሺ በቃ ቁጭ ብለህ ሳበው። ከየት ነው የምስበው? ዩኒቨርስ ትሰጣለች፣ ትለቃለች። ፐርሰን አይደለች። አንቺ ያልኳት እኔ ነኝ ራሱ እንደውም በግድ she's not a person, he's not a person። ፐርሰናል የምታንኳኳው የምትለምነው የሚናገረው የምትሰማው ስሜት ያለ አይደለም። እሺ ሳሙኤል ይዛለች ያንተን ሀብት፣ የሆነ ቦታ ይዛለች ያንተን ብር፣ የሆነ ቦታ ይዛለች ያንተን ስኬት። እሺ ሳብ come on እንዳትታለሉ።
እንዳትታለሉ። እኔ እንደዚህ አይነት እንቅስቃሴዎችና አዲሱ ዘመን እንቅስቃሴና የእምነት እንቅስቃሴ አንድ አይነት ነገር ናቸው። ይሄኛው ኢየሱስ ይላል እንጂ አንድ አይነት ነገር ናቸው። በግራና በቀኝ ነው ተወጥራችሁ ያላችሁት። ይሄኛውም የእምነት ቃል ተናገር ይለቃል ይላል። እግዚአብሔርን ታስለቀቀው ይመስል ልዑል አምላክ እንዲያው ባይሆን በግድ ማስለቀቅ ከሆነ ዩኒቨርስ የምትባለው ትሻል እንደሆነ እንዴት አድርገን ልዑል አምላክ የሚለቀው እጁን የምታስተመዝዘው? እኛ ማግኔቲክ በሆነ ስልጣን ራሳችንን አምላክ አድርገን እንድንስብና እንድንሳሳብ የተጠራን ሰዎች አይደለን። በእግዚአብሔር ላይ ተጠግተን ልዑል የሆነ አምላክ ፐርሰናል ጋድ አባት ብዬ የምጠራው የሚናገረኝ የወደድኩትን ብቻ ሳይሆን የወደደውን የሚሰጠኝ የሚንከባከበኝ የሚናገረኝ አምላክ አለኝ። እግዚአብሔር የተመሰገነ ይሆን። ይሄ ነው ወንድሞቼ እህቶቼ፣ በጣም መጠንቀቅ ያስፈልጋል። በጣም ዴንጀረስ ስለሆነ በጣም ዴንጀረስ ነው እና የእምነት እንቅስቃሴም ሰባኪያኑን እንደሚያበለጥገው ይሄኛውም በጣም ያበለጥጋል ሰባኪያኑን። so they are not ashamed፣ ምንም አያፍሩ። ክብራቸው በውርደት ነው የሚለው መጽሐፍ ቅዱስ ነው። ይገርመኛል። እሺ በቃ ዝም ብለህ you have these principles እና ሳበው። no we don't። አምላክ አለ፣ አባት አለ። ጸሎት በምንም አይተካም፣ እግዚአብሔርም በምንም አይተካም። ይሄ ነው ወንጌል የሚያስተምረን፣ ይሄ ነው። ክርስቲያናይዝ ለማድረግ መሞከር አያስፈልግም። እግዚአብሔርን ለመክተት መሞከር አያስፈልግም። ቢያንስ እግዚአብሔርን ባለመክተት ብትተባበሩ በጣም ጥሩ ነው። እግዚአብሔር ሳይከራከራችሁ በፊት ማለት ነው። እኛ ብንከራከራችሁ ይሻል። ቢያንስ ከእግዚአብሔር ጸዳ ማድረግ። ይሄ እኮ ሃይማኖት ነው፣ ከሁሉ ሃይማኖት ጋር ይሄዳል። ኖ አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከለኛ የሆነ ክርስቶስ አለ። በጎ ስጦታ የሚፈሰው ከሱ ነው። መልካም ስጦታን የምናገኘው ከሱ ነው። ጸሎትም በማግኔት አይተካም። አምላክም በዩኒቨርስ ሊተካ አይገባም። so you got to be very careful። ጸልዩ ነው እንጂ ሳቡ አይልም መጽሐፍ ቅዱስ። ወደ ዋናው ትንሽ ሪቫይቭ እያደረገ ስለመሰለኝ መገሰጽ ስላለበት